እኔ ወደማሳይህ ምድር ሂድ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ወይቤሎ እግዚአብሔር ለአብርሃም ነው የሚለው። ለአብርሃም ነው የሚለው። አብርሃም የለም እዚህ ጋር። አብርሃም የሚለው በኋላ ነው የሚቀየረው። መጀመሪያ ስሙ ምን ነበረ? አብርሃም ነው። የሳራም ሶራ ነበረ። ከዛ በኋላ እግዚአብሔር ሲመርቃቸው፣ ሲባርካቸው፣ ሲቀድሳቸው ስማቸውን አብዝቶታል። እግዚአብሔር ስማችሁን ይባርክላችሁ። እዚህ ስትመጡ እኮ ስም ይሰየምላችኋል። ከመንፈስ ቅዱስ ስትወለዱ እኮ በስላሴ ማህተብ ስትታተሙ የኔ የመንፈስ ቅዱስ ስሜ ሰርጸ መድህን ነው የክርስትና ስሜ። ተመልከቱ፣ ሁላችሁም ክርስትና ስም አላችሁ አይደል? ምስጋና ይግባው እግዚአብሔር። ከዚች ቤተ ክርስቲያን ስትመጡ አበበ ወልደ ሚካኤል ተባልክ፣ አልማዝ ወለተ ማርያም ተባልሽ፣ መገርሳ ወልደ ኢየሱስ ተባለ፣ ሀጎስ ወልደ ገብረ አረጋዊ ተባለ። ስም ተሰጠው። ጫልቱም መታ ወለተ ገብርኤል ተባለች። ጳውሎስ ገዳይ የነበረው የቀድሞ ስሙ ሳውል ነው። መጣ ጳውሎስ ብርሃን አለው። እግዚአብሔር ብርሃኑን ያብራልን። ጴጥሮስ አለት ተባለ። ኬፋ የስምዖን ልጅ ጴጥሮስ ስም አለ እዚህ። አንድ ግን ትልቅ ችግር ልንገራችሁ። እናንተ አሁን ስንት ስም አላችሁ ጠይቃችሁ? 2። እናትና አባታችሁ ሲጠሯችሁ ባወጡላችሁ ስም ይጠሯችኋል። ቤተ ክርስቲያን ስትመጡ በምን ስም ነው የምትጠሩት? በክርስትና ስም አይደለም? እናንተ አሁን ኦርቶዶክስ ናችሁ። ሌላ ቸርች ብንሄድስ አሁን ክርስትና ስም አለ? የለማ፣ ስም የለም። እግዚአብሔር የተጠራው በአብርሃም በይስሐቅ በያዕቆብ ነው። መሆን የነበረበት ግን ምንድነው? በአብርሃም በእስማኤል በኤሳው ነበረ። እስማኤል የይስሐቅ ታላቅ ነው። ኤሳው የያዕቆብ ታላቅ ነው። በእነሱ ላይ እግዚአብሔር አልተጠራም። ለምን? እስማኤል የምድረ በዳ አህያ ተባለ። አዛዥ ናዛዥ የለው፣ የሚጭነው የለ፣ እንደ ራሱ ስሜት በሰው ፍቃድ የመጣ ይለዋል፣ እንደ ሰው ስርዓት ይለዋል። ኤሳው ደግሞ ራበኝ በማለት ለሆዱ አስቦ የነፍሱን ትቶ በምስር ወጥ ብኩርናውን ሸጠ። ስለዚህ ወጣ። ከዚች ቤተ ክርስቲያን የሚወጡ ሰዎች ስም የላቸውም። የመንፈስ ቅዱስ ስም የላቸውም። በእግዚአብሔር የተሰየመ ስም የላቸውም። የሚጸለይላቸው ስም። እኛ ግን ስንሞትም እንኳን ነፍስ ይማር የምንባለው በዚህ ስማችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ራሱ ጌታ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና እንዲህ ብሎ ተናገረ። እኔ በጎቼን አውቃቸዋለሁ፣ በጎቼም እኔን ያውቁኛል፣ በየስማቸው ጠራቸዋለሁ፣ እነሱም ይከተሉኛል። በስምህ ያውቃል፣ በስምሽ ያውቅሻል፣ ሁላችሁም ደግሞ ምን ይሉኛል ነው ያለው? ይከተሉኛል። ክብርና ምስጋና ለሥላሴ ይሁን። ይከተሉኛል። እንከተለዋለን በሉ እስቲ። እንከተለዋለን። የአብርሃም ልጆች አይደላችሁ ድሮስ? ስለዚህ አብርሃምን እግዚአብሔር ጠራው፣ ና ተከተለኝ አለው። አብርሃም የተባለውንም ኋላ ላይ አብርሃም ይለዋል። ቃሉ ኑ ነው። አባቴ ብሩካን ኑ አንድ እኮ ነች፣ አንድ ፊደል ኑ። በቀኝ ቆሙ፣ አለቀ። አንተ በግራ አትቆምም። ኦርቶዶክስ በግራ አይቆምም። ማን ያለው? በግራ እንዴት ሆነ ነው የምትቆመው? እኔ አንድ ቦታ ሳስተምር አንድ የድሮ በገና ደርዳሪ ያለውን ነግሬያቸዋለሁ። በሉላስ በላችሁ እስቲ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ ወርዳለሁ፣ እኔ ምን ቸገረኝ? አቤት አቤት! ምን አይነት ሰው ነው? ምን ማለት ነው ግን ሚስጥሩ? ይዤ ወርዳለሁ፣ እኔ ምን ቸገረኝ? አሁን መናቁ አይደለም እኮ። ስጋህን በልቼ ደምህን ጠጥቼ ሲኦል ግባ አትለኝም። ሲኦል ላንተ አይስማማም። ሲኦል ላንተ አይስማማም። ስለዚህ እኔ ስጋህን በልቼ ደምህን ጠጥቼ ንስሐ ገብቼ ሲኦል ግባ አትለኝም። ያ100 ብር ወዴት ነበር የገባው? ጭቃው ምን ሆነ? ሕጽበኒ ዋንጻኒ ማጥያት የጥብ እያረገ ወደ ቤቱ ያገባችኋል። እናንተ የመንግስተ ሰማያት ልጆች ናችሁ። አሜን።